ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ በጣም ሰላም ነኝ፣ ደህና ነኝ። ዛሬ ያው እንግዲህ በረራዬ ዛሬ 15 ቀን ነው ብያችሁ ነበረ። ሰዎች ዛሬ ፈታ ለማድረግ ወደ ሆነ ቦታ ይዘው ይሄደዋል እና እስኪ ብቻሽን ተንቀሳቀሽ ዘና በይ ብለውኝ እንደምታዩት እንግዲህ ጅዳን በምሽት እችን ትመስላለች እና ተንቀሳቀሽ ተብያለሁኝ። ወጥላችሁ ጅዳ ይሄን ይመስላል በምሽት ሲታይ። እውነት እኔ እንጃ ይሄን 2 ቀን በጣም ነው ሰዎቹ እንክብካቤ ያበዙብኝ። ነገር ግን ያው እንደነገርኳችሁ እንትና መሄዱን ማነው ኢትዮጵያ መሄዱ የዛሬ 15 ቀኑ ተሰርዞ የዛሬ ወር ተደርጓል። ያው እንግዲህ ምንም ማድረግ አይቻልም። ወጥላችሁ እውነት አሁን ይሄ ሌሊት ይመስላል እንደ ቀን ነው እንጂ አሁን ከምሽቱ 3 ሰዓት ሆኗል ማለት ነው። ወደ ሱብሂ እየተጣጋ ነው። ግን እስኪ ዛሬ ራስሽን ፈታ አድርጊ፣ ዘና በይ። ሁልጊዜ ተጨናነሽ ሀቅሽ አለብን። አንቺም እንደ የሰው ልጅ ነሽ። ውጭ መውጣት ያስፈልግሻል፣ አየር ያስፈልግሻል። እስኪ ፈታ በይ ብለው ዛሬ ይኸው ፈታ እያረጉኝ ነው። እንግዲህ ያው እንደምታዩት እውትላችሁ ይሄን ሁሉ መንገድ ተጉዤ ይሄ ሁሉ መንገድ ያው በእግሬ እየተዝናናሁኝ ነው። ተንቀሳቀሽ እስቲ ዞር ዞር ብለሽ አየሩን ተቀበዩ ብለውኝ እንግዲህ ለ12 አመት ሳውዲ ላይ ስኖር እንደ ሰው ባህር አልሄድም፣ እንደ ሰው ሐዲቀ ሞል ምናምን አልሄድም። ተስራ ወደ ቤት ከቤት ወደ ስራ ነውና ሰዎች ዛሬ በጣም ነው እንትን ያሉት ማለት ነው። በጣም ያኔ ምስኪን ወላሂ። በተለይ ደግሞ ያኔ ታያለሽ ተብዬ ስቀር ያው ለዛሬ 15 ቀን ብዬ ቤተሰቦቼንም ቀጥሬ ስቀር ደግሞ በጣም ነበር ተግጄ የዋልኩት በጣምና እነሱም በቃ ሳዳ በጣም ተግዛለች ብለው ተቆጡ እና ፈታ ዘና እናርጋ ብለው ዛሬ እንደዚህ አይነት ቦታ ላይ ወስደውኛል። ያው ብቻዬን ነኝ አሁን፣ ሰዎችን ትቻቸው ሄዳለሁ እና ተዝናኒ ብለውኝ ያው እንግዲህ እውነት ዞር እያልኩት አያት ሀገሯ በጣም ደስ አለችኝ። እኔ ያው ብዙ ጊዜ ተቤት ስለማልወጣ እስኪ አብራችሁ ፈታ ዘና በሉ፣ አብራችሁ ተዝናኑ እላችኋለሁኝ። የሁላችሁ መኪናውን ወደፊት ነው ወደ ኋላ ምን ይመልሳል እየተማረ ነው መሰለኝ። ደግሞ ወደፊት ሽር አርጎ ነርቶ ወደ ኋላ ሲመለስ ምን ሆኖ ብዬ ደነገጥኩኝ። ለካ መኪና መንዳት እየተማረ ነው ወደፊትና ወደ ኋላ የሚለውን ማለት ነው። ወጥላችሁ ወላሂ ዛሬ እንግዲህ ዛሬ ሽር እያልኩ ነው ወላሂ። ያው እኔን አስገብቶ ቪዲዮ የሚቀርጸኝ ሰው ጠፍቶ እንጂ ቪዲዮ የሚቀርጸኝ ሰው ፈልግ ነበር በዚህ ፈታ ዘና ስል። ያው እንግዲህ ብቻዬን ነኝ ምንም ማድረግ ስለማይቻል እንደምታዩት ይኸውላችሁ ጅዳችን በሌሊት ልክ እንደ ቀን ያበራ ነው። በጣም ነው ደስ የሚለው ደግሞ ወላሂ። ይኸውላችሁ እዚህ ጋር እንደምታዩት ኧረ እንደ ሀገራችን ሜኖ ራሱ አለ መሰለኝ። እውነት ሜኖ ጋር ደረስኩኝ ደግሞ እንዳልያዝ እንጂ ማለት ነው። ወላሂ ሜኖ ጋር ደረስኩኝ። ይሄ ሜኖ ነው የሚባለው። ይኸውላችሁ ይሄ ሜኖ እንትን መሰለኝ የሞሪንጋ ቅጠል ይሁን ብቻ ግራዋ ቅጠል ይሁን የሞሪንጋ ቅጠል ይሁን ነው ሞሪንጋ መሰለኝ ግን ሳስቡ። ይኸውላችሁ አሁን መኪና እንዳይከተልበኝ እንጂ መመለስ አለብኝ። አሁን ደግሞ ሰዎቹ ይጠፉኝና ይፈላጊ ያለህ እንዳልል
እወትላችሁ እንግዲህ ዛሬ ጅዳን በምሽት እያስጎበኘኋችሁ ነው። እስኪ አሁን ደግሞ ልመለስ ማለት ነው። እስኪ አሁን እየተመለስኩኝ ነው። እንግዲህ መኪና እንዳያሾረኝ ደግሞ ከዛችሁ በመጣሁባት ልመለስ። እንግዲህ አብራችሁ ዘና ፈታ እንደምትሉ ተስፋ አለኝ። እውነት ዛሬ ጊዜ ተሰጥቶኛል። በጣም ነበረ በጣም ልጄን አውርቼ ሳዲዬ እኔ እኮ ለ15 የተባልኩት ተላለፈ ስላት ልጄ ራሱ የእውነትን ባምባ ተናንቃት ማለት ነው። እና ከሷ ጋር አውርቼ ራሱ ስልክ ተዘጋሁኝ። ወዲህ በጣም ስሜታዊ ነበርኩ። ስራውን ራሱ ለመስራት አልቻልኩም ነበረ። ከዛ ሴትዮዋ ዛሬ ሳዳን አውጥቼ አገር አስጎበኛት አለሁ ራሷን ፈታ ታርግ ወጣ ብላ ያውላችሁ እንግዲህ እንደምታዩት ያው ሩቄ ለመሄድ ፈራሁኝ። መኪናዎቹም እየተሯሯጡ ስለሆነ አጉል ደግሞ ይፈጩኛል ብዬ ፈራሁ። እውት ዛታይ ሴትዮዋ ትታያችሁ እንደሆነ ፍለጋ እየመጣች ነው። በጣም ርቄ ሄጄ ነበርና መንገድ ይጠፋታል ብላ እየመጣች ነበር። ይሄው ተመለሰች ወደ ኋላ ስታይ ማለት ነው። ይኸውላችሁ ትታያችኋል ብዬ አስባለሁ ዛታች እና ወጥላችሁ እንግዲህ ይሄን ይመስላል ጅዳችን በምሽት ወላሂ ወጥ ትዝጋለ እንትን ወጥ እስኪ